የሚያሳዝነው ነገር ደግሞ ምን አለ መሰላችሁ? መጽሐፍ ቅዱስ ላይ እንደዛ የሚል የለም። ምስጋና ለእግዚአብሔር አቅርቡ ነው የሚለው። ውዳሴ ለእግዚአብሔር አቅርቡ ነው የሚለው። ከእግዚአብሔር ውጭ ምስጋናና ውዳሴ ለኢየሱስ ራሱ አይቻልም። ኦኬ። በኦርቶዶክስ ቤተክርስቲያን ኢቭን ከስላሴዎች አልፎ ማለት ነው ከአብ አልፎ ከወልድ አልፎ ከመንፈስ ቅዱስ አልፎ ለማርያም ምስጋና ይሰጣል፣ ስግደት ለመስቀል ይሰጣል። ይህ ነገር ወንጌል ላይ ያለው ወንጌል ላይ የለም። ለዚህ ነው ወንጌል ላይ ሽታችሁም የለም፣ ህልውናችሁ ወንጌል ላይ የለም። አሳ ከውሃ ስትመጣ ወዲያውኑ እንደምትሞት ሁሉ ፕሮቴስታንትና ካቶሊክ የስላሴ ዶክትሪን አስተምሮ እናንተ ኦርቶዶክሶች ወይም ፕሮቴስታንቶች ከወንጌል የወጣችሁ ናችኋል። በቃ ህልውና ያላችሁ ልክ ከውሃ እንደወጣ አሳ ማለት ነው። እና አልহামዱሊላህ አለ ኒዕመተል ኢስላም ነው የምንለው። የኛ የሃይማኖት አባቶቻችን ሃይማኖታችንን ጠብቀው እዚህ ስላደረሱልን አንተ እንደው ምንኛ አላህ የወደደነን። እነዚህ ቀሶችና መነኮሳቶቹ ናቸው እንደዚህ ያደረጉት። በጣም መግለጫ የሚወዱ ስብሰባ የሚወዱ እርስ በርስ የሚጣሉ። በነገራችን ላይ እኮ አምላካችን አላህ Subhanahu Wa Ta'ala ቀሶችንና መነኮሳትና አማልክት አድርጋችሁ አትያዙ ያለው እኮ እኔ በጣም ይገርመኛል። ይሄንን አንቀጽ ሳነብ ወላሂ ኢምራን ግርምናል። ምክንያቱም በራሳቸው ህግ ያወጣሉ፣ በራሳቸው ቀኖና ያወጣሉ፣ ዶግማ ያወጣሉ። እንዴት ነው ቄስና መነኩሴ እንደ ፈጣሪ ዶግማና ቀኖና አውጥቶ ለህዝብ የሚሰጠው? ይሄ ሐራም ነው። እኛ አምላካችን አላህ Subhanahu Wa Ta'ala ዶግማችንንም ቀኖናችንንም የሰጠን እሱ ነው። አባቶቻችንም ጠብቀውልናል። አላህ የጀነት ያድርጋቸው። በጀነት ከነብያትና ከሱሐቦች ከሐዋርያት ቀጥለን በገነት እንድናያቸው የሚፈለገው የሃይማኖት አባቶች ዑለሞች ሰለፎች ናቸው። ዲናችንን የጠበቁልን ማለት ነው። ቀጥል ኢምራን። አጫጭም ነበር አፉ በይ አልተሳካልኝም። ኸይር ጀዛኪላ መሲ በደንብ ገልጸሻል። ለማንኛውም አንድ ነገር ላሳያችሁ። ታውቃላችሁ መንፈስ ቅዱስ በክርስትና የእግዚአብሔር ተላላኪ ነው። በጣም ያሳዝነኛል እሱ ነገር ሲሰማ ሁል ጊዜ። ተመልከቱ እዚህ ጋር ምን እንደሚል በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረት ካለ በኋላ መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው ይላል። መንፈስ ቅዱስ ምንድነው? አብና ወልድ የሚልኩት ነው። አስባችሁታል? ሶስት አምላኮች አሉ፣ ግን አንደኛው አምላክ ስራው መላክ ብቻ ነው። እኔ ሁልጊዜ ያሳዘኝ መንፈስ ቅዱስ ጀም አምላክ ነው አይደለ? ግን ተመልኩ እኮ ያቅም እንደው እኛ ራሱ በድለናል። እኛ ራሱ በደለ ለመሳቸው በደልነው። ስለሱ አናወራ ማለትም አንጠይቃቸውም። ክርስቲያኖችን የምንጠይቃቸው ኢየሱስ አምላክ ብለን የምንጠይቃቸው ማስረጃ አምጥምንላቸው። ግን ስለ መንፈስ ቅዱስ መዋራት አለበት። እረስታችሁታል ወገኖቼ። ስማ እዚህ ጋር መንፈስ ቅዱስ የማታመልክ ክርስቲያን ካለ አዳምጠኝ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። እሱንም አትርሱት በአላህ እሱም አምላካችሁ ነው። ግን ማስረጃ ግን የላችሁ መጽሐፋችሁ ላይ ለማለት ነው። መሲ ጀዛኪላህ። ግን ሱብሃንአላህ ስብላ አስቡት እንግዲህ አምላክ በአካል ሶስት ሲሆን ማለት ነው። ያው ማስረጃ ግን ላቀርባችሁ ነው። ለማንኛውም ቃል ስጋ አለ፣ ቃል የክርስቶስ አለች፣ ቃል የክርስቶስ ነው የሚለው እስቲ ስታካረገ ሞባይል ይሰማሻል? አለው ተቀየረ። አንዴ መጣ አንዴ ግብ መልክ አብ ደግሞ የሆነ ሽማግሌ ጸጉሩ ነጭ ጺሙ ነጭ ምናምን ወልድ ይሆናል አይደል? ወጣት 30 ዓመት እድሜ ያለው ወጠምሻ ምናምን ነገር ነው አድርገው የሚስሉት። ኢቭን አንተ ስላሴ የሀበሻና የፈረንጅ ነው ያለው አለ። አሁን አለ አፉ ላይ በቃ ማይኩ ቀይሮብኝ ነው ሲያጨማ ረስቸው ነው። እሺ ችግር የለውም አፉ በሉ ችግር የለውም። ድምፁ ግን አሪፍ ነው። እሺ የሆነ ግብዳ ትልቅ እየሰዋል አይደል? እንደዛ ነው። ይሄ በጣም የጉልቤ አይነት ድምፅ ያለው አትያገማት ነው። ያው ማሳየት እንደሆነብኝ እቺን አታያችኋ። በዚህ ነው የምናወራው እና ለዛ አፉ በሉኝ። አሁን ግን ይሰማ አይደለ? አሁን ይሰማል። አሪፍ ነው። ቀጥል። እሺ
ጉራጌ ማርያም ቃል ክርስቶስ መጥተዋል። ማን ይቅደም? ግን ከሱ በፊት አይላ ሰላም አለይኩም ብያለሁ። የሚጨመር ካለ ጨምሪበት። የለችም። ኸይር። እሺ ማርያም ቃል አላችሁ? ጉራጌ እንዴት ነህ? ሰላም ነው ወገኔ? እግዚአብሔር ይመስገን ደህና ነህ? አለ ሁሉ ሰላም አለው። ሁላችሁ ሰላም ብያለሁ። እኛ አለ አልሐምዱሊላህ። ጠፍተሃል ግን በሰላም ነው? መሲ ድምፅ አለ የሚወጣ አለው። እባክህ ያው ትንሽ ያው ችግር ነገር ምናምን ገጥሞኝ ነው እንጂ አለው። አላህ እንግዲህ ይርዳህ። አላህ ሂዳየት ዱዓ እናደርግልሃለን። ኸይር። እሺ ምን ላይ ደረስክ ጉራጌ? እንደውም አሁን ምን አድርግ መሰላችሁ? በጣም ጥሩ ሀሳብ መጣልኝ። አልደከመኝምና ስለዚህ ቤቱ ክፍት ይሁንና ቆይ አንዴ ልንገራቸው። እዚህ ላሉት ልንገራቸው። የሆነ ስራ ወቀሳም እየቀረበ ስለሆነ እሱ ነገር እንስራበት። እሺ ሞዴሬተር አንዴ ያላችሁ ሞዴሬተር ንገሩኝ። አንዴ ሞዴሬተር አላችሁ? የኔ ሞዴሬተር አክቲቭ ነበራችሁ። ዚክራ በቃ ዚክራ ምን ታደርጊልኛለሽ? ከዚህ በኋላ ቤቱ የጥያቄ ቤት ነው። እሺ ክርስትና ላይ አናወራም። خلاص በቃ እነዚህ ነው ይውረዱ። በቃ አያስፈልግም። ይበቃል ለዛሬ። ከዚህ በኋላ ያለው ፕሮግራም እስልምና ላይና እስልምና ላይ ብቻ خلاص በቃ እስልምና ላይ ብቻ። ስለዚህ እስልምና ጥያቄ ያለው ሙስሊም ክርስቲያን ኮሜንት ላይ የሚጠበቅበት አንድ ቁጥር ብቻ ይጻፍ። አንድ ቁጥር ይጻፍ። ከዛ ቶሎ ደግሞ ያወራ። ፈትዋን አስተናግድም። እስልምና ላይ ያልገባችሁ ካለ ሙስሊም ወንድሞቼ እንዲሁም ክርስቲያኖች ጻፉልኝ። በቃ እንደዛ እናደርጋለን ኢንሻአላህ። ቀጥታ ወደ ፕሮግራሙ እንገባለን። ዚክራ ኮሜንት ላይ አንድ ቁጥር የሚጽፉትን አስገቢያቸው። ሁሉም ሙስሊም ክርስቲያን የሚግቡ። ጉራጌ አንተ ጀምር። ሁለት ጥያቄ ይፈቀዳል። ቶሎ ቶሎ ጥያቄ እኔንም ጠይቀው። ኧረ እኔ ጥያቄ የለኝም። ምን እያወቀው ቀደም እኮ ተከታዮች ከስር እኮ ጉራጌው አካውንት ቀይሮ መጣ ምናምን ብለው በቃ ስጋዬን እየወጨቁኝ አናደዱኝ። የመርካቶ ምንድነው የሚለው የነበረ አካውንት። ኦኬ አዎ፣ ግን ነጻችን ማሰብ ሜቢ ለዛ ይሆናል። በቃ ያው እያሙኝ ነበር። በቃ የዛን ሰዓት ጀምሬ ገስት ምናምን ስልክ ያው አልተቀበላችሁኝም። ስንቴ ነው ካንስል ብዬ ገባሁት። እንግዲህ አፉ በለን ኢንሻአላህ። ነገና ደግሞ ነገ በሰፊው እናወራለን። እሺ ጉራጌ አላህ ሂዳየት ዱዓ እናደርግልሃለን። በርታ እሺ። እና ፈጣሪ ደግሞ ያጋጠመ ነገር በሙሉ ይፍታልህ። ዱዓ እናደርግልሃለን። እሺ። በውስጥ አወራ ነበር ኢምራን፣ ግን ቴክስት እንዳላደርግልህ ደግሞ ዘግተዋል። ገባ ኢንሻአላህ። ፎሎ አድርጌሃለሁ። አሁን ቆይ አንዴ እዚህ ጋር ሳደረሰው ፎሎ አድርገህና ጻፍልኝ በውስጥ። እሺ እንትን ነው በውስጥ በጣም ብዙ ቴክስት ነው ያለውና ቢዚ ነኝ ማለት ቀን የራሴ ትምህርቶች ምናምን አሉብኝና አይ እኔ ፎሎ አድርጌሃለሁ። አሁን ትችላለህ መጻፍ። እሺ ኸይር ደህና ደሩልኝ። እሺ አይ መልካም ምሽት። እሺ ቶሎ ቶሎ እንጀምር። ቃል ክርስቶስ ጥያቄ አለሽ? ቃል አውርዷት። ሲያም ቢላህ አለይኩም ቶሎ ቶሎ አውሩሽ፣ ሰዓት ለመቆጠብ። ሲያም አለሽ? አውሪ ወረደች። እሺ ቢኒያም አለ? አላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ጥያቄ አለ? አዎ ነበረኝ። ቀጥል ሀቢብ፣ ብቻ ለመጠየቅ ቶሎ በል አኺ። አይሰማም? ይሰማል፣ ግን ጠይቅ። ጥያቄ ይሰማል? ጥያቄውን አቅርብ። አይ ከባድ ነው። እሺ ለባ ሰላም ብያለሁ። ለባም ሄደ። እሺ ሚዲ ሰላም ብያለሁ። ለባ ሰላም ብያለሁ። ለባም ሄደ። ሚዲ አለ እንዴ? ምን ነካችሁ? እሺ ልጅ ራምሲ አለ? እሺ ጥያቄ አለ? ጥያቄ የለኝም ኢምራን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ እኔ የገባሁት ስለምወደ ነው። በርታልኝ ለማለት ፈልጌ ነው። እኔ እስላም ነኝ።
ሙስሊም ኢንሻአላህ። ጀዛከላህ ሐቢቢ በዱዓ አትርሳን ኢንሻአላህ። ያክብርልኝ ኢንሻአላህ። ነገ ዘንድ ዋል ብልሽ ይምራን አጭር ጥያቄ ጠይቄሉታ ወንድሜ፣ አጭር ጥያቄ ጠይቅ። ለምሳሌ በሙስሊም ማለት ነው ሽማግሌዎች ገነት አይገቡም ምናምን የሚባል ነገር አለ። ልጆች አይገቡም ይባላል። አስቀያሚዎች አይገቡም የሚባል ነገር አለ። መሲ ትገባለች? መሲ ሐዋርያት ጥያቄ ነው። መስጂዳም ባለፈው ነግረሃለች ኢንሻአላህ። ኢየሱስን የማገባ ብለህ ኢንሻአላህ ገባች፣ ደስ ይለኛል። ትገባለች? አዎ ትገባለች። ሻው አይቻው። እሺ ልመልስልህ ጥያቄውን። ሽማግሌዎች ጀነት አይገቡም የሚል ነገር አለ። አዎ፣ ግን በምን አንጻር ሽማግሌ ሆነ አይገቡም? ማለትም ሁሉም ሰው ወጣት ይሆናል ማለት ነው እንጂ ሽማግሌ አላህ ያስገባማት አይደለም። አምላካችን ምንድነው ያለው? እሱ አማኝ ሆኖ መልካም ስራ የሰራ እነዚያ ጀነትን ይገባሉ አለ። የትኛውም አካል ወንድ ይሁን ሴት፣ ሽማግሌ፣ ወጣት፣ ህፃን የሚባል ነገር የለም። የትኛውም አካል ጥሩ ስራ የሚሰራ ከሆነ በአንድ አምላክ የሚያመልክ ከሆነ ኡላኢከ የድኹሉነል ጀነ እነዚያ ጀነትን ይገባሉ አለ። ስለዚህ ሁሉም ሰው ጀነት ይገባል። ሐዲሱ የሚያወራው ሰዎች ሽማግሌ እንደማይሆኑ ነው። መሲም ደግሞ ኢንሻአላህ አላህ የጀነት ያጋት እኛም ደግሞ ሁላ ሞቲ አይ እንዴት የምንግባባው? እሺ ቀመር መሐመድ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም። ኢምራን እንዴት ነህ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። ለማድነቅ ነው ያንተን መከታተል ከጀመርኩ አንስቼ በቃ ያኔ እስልምና ወደድኩ፣ በእስልምና ጎበዝ ሆንኩ። ያኔ ይሄን ለማለት ነው። ጀዛከላህ በጣም ደስ ይላል ብሎ ነበር። ከዛ አሁን አልሐምዱሊላህ ቁርአን ገብቶኝ እየቀራሁ ነው። ከዛም በፊት ግን ብዙም አልነበርኩም። ያኔ ሁሉ ጊዜ እከታተላለሁ። ስላገኘሁ ደስ ብሎኛል። ጀዛከላህ እናመሰግናለን። በዱዓ አትርሺን። አላህ ደሞኛ ከዚህ በላይ ከሚሰሩት አድርገን እናመሰግናለን። ግን ኢንሻአላህ ጥያቄዎች አላችሁ? ሽክራን። እሺ ጀዛከላህ እናመሰግናለን። እናመሰግናለን። ግን ኢንሻአላህ ጥያቄዎች አላችሁ? ሽክራን። እሺ ጀዛከላህ እናመሰግናለን። ምን ተፈጠረ? አንዴ ሚዩት አድርጉ። እሺ ያለማ ቆይ ሚዩት አድርገው። አንዴ ሰይድ ሚዩት አድርገው። በአላህ ተው ሚዩት አድርገው። እሺ ያ ጀማ እዚህ ጋር እናጋ አንዴ ሁላችሁም ጀዛኩሙላህ። እሺ ወላሂ ፍቅራችሁ እንደዚህ እንትናችሁ ለኛ ክብር ነውና አላህ ያክብርልን። ግን ደግሞ ሰዓትን ለመቆጠብ ዱዓ ብቻ አድርጉልን። እሺ እዚህ ላይቭ ላይም አድናቂያችሁ ሲባል ነፍስያ የሚባል ነገር እኛም ላይ ስላለ እኛም ሰዎች ነን፣ ነፍስያ ነገር እንዳይፈጠርብን በቃ በውስጥ ዱዓ አድርጉልን። እሺ ባረከላሁ ፊኩም። በውስጥ ብቻ ዱዓ አድርጉልን። አላህ ያግዘን። እሺ ሰይድ ማርያም ሰላም ብያለሁ። ሰላም ለእናንተ። ሰላሙን አላ መን ተቢዐል ሁዳ ወገኔ፣ እንዴት ነህ? ሰላም ነው አለን። እንዴት ነው? እኔ ያለሁ አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ጥያቄ አለህ እንዴ ማርያም? ጥያቄ አውጣልህ የተባልኩ ልጅ እኮ ነኝ። በቃ ጠይቁ ስላችሁ አይጠይቁም። ምን ይገርማል። እሺ ነባ ኖሃ ሰላም ብያለሁ። ተመለሰ የማርያም ተመለስ። እሺ ጥያቄ አለሽ ኖሃ? አሁን አለሽ ጥያቄ? አዎ ነበረኝ። ኸይር ቀጥይ። የሆነ ጊዜ እፎይ ጋር ገብቼ ነበርና የሞተ ስም አትጥሩ ቢላህ አለይኩም ኖሃ። የሞተ ስም አትቀጥይ፣ ስም ሳትጠሪ ቀጥይ። መርሐባ። እሺ ገብቼ አንዳንድ ጥያቄ ስጠይቅ ከዛ እስከስትና ወጥተሻል ምናምን አለኝ። ሱብሃንአላህ የምርሽን ነው የጠየቅሽኝ ጥያቄ? ወላሂ እንደዛ አለኝ። አይ ያንቺ መጠየቅ እኮ የሚገርመኝ አንድ መሀይም የሆነ ሰው የሞተ ሰው ከእስልምና ወጣሻል፣ ስለዚህ ወጥተሻል እንዴ? ምን አይነት ነገር የምታወሪው? ለማንኛውም አንተ ገለንጋ በቃ የሚወታርጉ ነው ይቀጥል። አንደኛ ቢላህ አለይኩም ተሳዳይ ቤት አትግቡ። አምላክ አላህ ሱብሃነሁ ወተዓላ ቁርአን ላይ ምን አለ? ወለቀድ ነዘለ አለይኩም ፊል ኪታብ በመጽሐፉ ላይ እኮ አላችሁ አን ኢዛ ሰሚዕቱም አያቲላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቁሉ ማአሁም። በአላህ አንቀጽ እየተቀለደ
እየተሰደበ ባለበት ቦታ እዛ አትቀመጡ ነው ያለው። አትቀመጡ አይቻልም። ኢነኩም ኢዘ ሚስለሁም እነዛ የምታደርጉ ከሆነ እነሱ እንዳንተ እንደነሱ ናቸው ነው ያለው። ስለዚህ ሐራም አለይ አታድርጊ እንደዛ። ሁለተኛ ደግሞ አንድ ካፊር አንድ ስለራሱ እንኳን ስለ እግዚአብሔር እንኳን የሚያውቅ እግዚአብሔር ብልት አለው ያለ አካል ከእስልምና ወጣች ማለት ይሄ እንትን ነው። ለማንኛውም ሹብሃ ካለች ጥያቄ ከሆነ ደግሞ ጥያቄው መጠየቅ ትችላለች። እሺ እሺ ልጠይቅ ይምሩ። ቀጥል የማርያም። እሺ የነብዩ መሐመድ እንትኑ ሐዲሶች እንዴት ነው የሚረጋገጡት? እሺ በእስልምና መስፈርቶች አሉ። መስፈርቶቹ ልንገርህ። መጀመሪያ ሐዲስ ማለት ፊዕሉ ነቢ፣ ከላም ነቢ፣ ሲፈቱ ነቢ፣ የነብዩ ንግግር፣ የነብዩ ባህሪ፣ የነብዩ ተግባር ሐዲስ ይባላል። ኦኬ በእስልምና መስፈርት ምን መስፈርት አለ? አብደኡ ቢልሐምድ ሙሰሊየን አላ ሙሐመድ ኸይር ነቢ ርሲላ ወዚ ሚን አቅሳቢል ሐዲስ ይዳ ሐዲስ ለብዙ ይከፈላል አለ። አወሉሃ ሰሒህ የመጀመሪያው ትክክለኛ ሐዲስ ነው። ወሁወ መተሰለ ሐዲሱ ነብዩ ጋር የደረሰ ማለት ማለትም እያለ እገሌ 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 ተብሎ ማድረስ መሄድ አለበት፣ ነብዩ ድረስ መሄድ አለበት። ከስላ የሩዊህ አድሉን ዳቢጡን አን ሚስሊሂ የሐዲሱ ተናጋሪ ደግሞ መሆን አለበት አድል ፍትሃዊ ሰው ዳቢጥ ሐፋጅ መሆን አለበት። አን ሚስሊሂ እሱም ደግሞ የሚዘግብለት ሰው ታማኝ መሆን አለበት። ሙዕተመዱን ፊ ضبطه ወነቅሊሂ ሐዲስ ያስተላልፍ ታማኝ መሆን አለበት ብሎ ያስቀምጣል። ስለዚህ መስፈርቱ ባጭሩ ይሄን ይመስላል። ብዙ መስፈርቶች አሉ። ዋናው ግን ኢትሳሉ ሰነድና መትኑ ይታያል። ስለዚህ ከነብዩ ድረስ መድረስና ከነብዩ መረጋገጡ እውነቱ መሆን ነው። ተመለሰልህ? አሪፍ ነው። ሌላ ደግሞ ቁርአን ላይ አላህ ሁሉን ቻይ ነው ይላል አይደል? እና ለምን ክፋትን እናንተን ጠቀሰ እዛ ላይ? ክፋትን ማለት ክፋትና መከራ ሚውታታል። ምን አልከኝ? ክፋትና መከራ ለምን አለ አለ እዛ ላይ? ክፋትና መከራ ምን አለ ብሎ ይናገራል። ታዲያ ክፋትና መከራ የለም እንዴ? አለ እኮ። እግዚአብሔርም እኮ አለ ኢሳይያስ ላይ ምን አለ? ክፋትን እፈጥራለሁ ይሄን ሁሉ ያደረኩት እኔ እግዚአብሔር ነኝ አለ። ታውቃለህ? ክፋት መኖሩ ጋር ከሆነ እግዚአብሔር ክፋትን እፈጥራለሁኝ አለ። ያ ታውጣው የማርያም አይ ችግር የለው። ያው እንደዚህ ይላል፣ ብርሃንን ሰራሁ፣ ጨለማ ፈጠርኩ፣ ድህነትን እሰራለሁ፣ ክፋትንም እፈጥራለሁ። እነዚህ ሁሉ ያደረኩት እኔ እግዚአብሔር ነኝ አለ። ያው እግዚአብሔር ክፋት ይፈጥራል። ክፋት መፈጠሩ ከሆነ ገረመ። በእስልምና ሙስሊሞች ምን እናምናለን? አልኸይር ወሸሩ ሚነላህ ሁሉም ነገር ከአላህ ብለን እናምናለን። እሺ ጨርሷል ብዬ አስባለሁ። ለማንኛውም በዚህ አንጻር ነው። ከፈለክ ደግሞ ክፋት የሚሆን ነገር ምንድን ነው የሚለውን ኢንሻአላህ በሌላ ጊዜ አስረዳሃለሁ። እሺ ሀዩቲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኸይር ጥያቄ አለሽ? ያው እኔ ብዙ የምጠይቀው ጥያቄ የለኝም። ብዙ ጊዜ አይመቸኝም፣ አልከታተልም። ግን ምንድነው ትላንት እየተከታተልኩኝ የሆነ ልጅ ረሱልን ሲሰድብ ሰማሁትና በጣም የሆነ ወላሂ ውስጤ በጣም ተሰበረ። እኔ እንጃ አሁን ሳስበው በጣም ይዘገንነኛል። እና ያው ለክርስቲያን ወገኖቻችንን ትንሽ መልእክት ለማስተላለፍ ነበር። ያው እኛ እንደ ሰውኛ አሁን ለእናንተ ታስቦ ነው እንጂ ከኛ ምንም ፈልገን አይደለም። እናንተ ወንድሞቻችን ከእናንተ ምንም ፈልገው አይደለም የሚያስተምሯችሁ። እንደ ሰውኛ አስባችሁ እንደ ሰውኛ ለመማር ሞክሩ። ስድቡ ምን አመጣው? ለምን ትሳደባላችሁ? ወላሂ እኔ ማውራት ራሱ በጣም ከባድ ነው። ያው በእናንተ አፍ ብታወሩት ነው የሚሻለው። ግን ወላሂ በተቻላቸው መጠን ላለመሳደብ ይሞክሩ። በቃ እንጃ ሱብሃንአላህ አላ መሳደብ ባህሪያችን ነው። ሲሳደቡ አይሰማሽ። እሺ ዩቲ ሲሳደቡ አይሰማሽ። ለምን? እሬት የሚሰጠው እሬትን ነው። ጥሩ ነገር ነው ጥሩ ነገር የሚሰጠው። መጥፎ ነገር ጥሩ ነገር ሊወጣው አይችልም። ሁልጊዜ መጥፎ ነገር ነው የሚወጣው። ስለዚህ መሳደባቸው አይግረማችሁ፣ ባህሪያቸው ነው። ችግሩን መሰላችሁ ላስረዳችሁ፣ ሚዲያው ላይ እንዲገባችሁ ማለት ነው። እኔም ያሳለፍኩት ነገር ስለሆነ ባይ ዘ ዌይ ቲክቶክ ራሱ እንድጀምር ምክንያት እሱ ነው። ቲክቶክ የጀመርኩበት እስካሁን ዳዕዋው ላይ የቆየሁት የካፊሮች ስድብ ነው። ችግሩን መሰላችሁ
ሙስሊም ለዲኑ ውዴታ አለው። ሁሉም ሙስሊም ነብዩን ይወዳል፣ አምላኩን ይወዳል አይደለ? አምላኩ ሲነካበት፣ ነብዩ ሲነኩበት ዝም አይልም፣ ይናደዳል። ይሄን ነገር ደግሞ ክርስቲያኖች ያውቃሉ። እነሱ ደግሞ አምላካቸው ቢሰደብም ባይሰደብ ምንም አጨንቃቸውም። ለምን? አምላካቸው አይሁዳውያን ምራቅ ተፍተው በጥፊ ብለው ገለውታል። ይሄን ነገር ስለሚያውቅ የፈለገ ቢሰደብ ምንም አይሰማቸውም። ለዛ እኛን እየመጡ ይሳደባሉ። ሲሳደቡ እኛ ስሜታዊ ስለምን ያውቃሉ ይሄን ነገር። ለዛ ውስጣችን ይናደዳል፣ ስሜታዊ ይናደዳል። ስለዚህ ምክንያቱ ይሄ ነው። ማስረጃ ሲከብዳቸው፣ መጽሐፍ መጥቀስ ሲከብዳቸው ውሸት ማስረጃ እያመጡ ይሳደባሉ። በመሳደባቸው ደግሞ ክፋት አይሰማቸው ባህሪያቸው ስለሆነ፣ እኛ ግን በመጽሐፍ ገልጠን አምላካቸው ምን እንደሆነ እናሳያቸዋለን። ውሸታቸውም ደግሞ እናጋልጣለን። ሁላችንም አላህ ጽናቱን ይስጠን። ኸይር ቢንት ከዲር ሰላም ብያለሁ። ኻጢሩ ነው ደግሞ ከዲር አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም አላህ ይጠብቃችሁ፣ በርቱ። ኑራን የኔ ጥያቄ በባለፈው እና ሁሌ መከታተላችኋለሁና ስለ ጂኒና ሸይጣን ጂኒ ሰይጣን እያላችሁ እንትን ብዬ ነበርና ስለሱ አስረዳኝ። ማለት እስካሁንም ድረስ አላህን የሚገዛ ጂን አለ ነው? ጂኑስ ደግሞ እንዴት ነው የሰይጣነው? እንዴት ነው? እሱን ነው አልገባኝም። ትንሽ አስረዳኝ። አይ ቲንክ ሚውት ያደርጋችኋል። ከስር ሚውት የሚያደርጋችሁ እኛ አይደለንም። እሺ ቲክቶክ ራሱ ነው። ቲክቶክ ራሱ ዳግማችሁ ቁስ ጽፉ ሚውት ያደርጋችኋል። ሜቢ እሱ ከሆነ ኮሜንት ላይ ከስም የሚውት ምልክት ያየው ስለሆነ ማለት ነው። ኸይር መጀመሪያ ማወቅ ያለብሽ ነገር ጂኖች እንደኛ ፍጡር ናቸው። ማመንም መካድም ይችላሉ። ሰው ልጅ ማመንም መካድም እንደሚችለው ሁሉ ጂኖችም ማመንም መካድም ይችላሉ። የተፈጠሩት ከእሳት ነው። እኛ አናያቸውም። አላህ ፈጥሯቸዋል። ስለዚህ ከነሱ አላህን የሚያመልክ አለ። አላህን የሚያመልክ አለ። እሺ ከሃዲዎቹ ደግሞ ምን ይባላሉ? ሸይጣን ይባላሉ። ሸይጣን ማለት ትርጉሙ ከአምላክ ረህመት የራቀ ማለት ነው። የባህሪ መገለጫ ነው። የሰው ሸይጣንም አለ፣ የጂን ሸይጣንም አለ። አንድ ሰው ምሳሌ መጥፎ ነገር ሰሪ በአላህ የሚክር ከሆነ ሸይጣን ይባላል። ምሳሌ አምላክ ቁርአን ላይ ማለት ሸያጢን አልጂኒ ወልኢንስ አለ። የሰው ሸይጣንና የጂን ሸይጣን አለ። የሰው ሸይጣን አለ። ሸይጣን ማለት ትርጉሙ ምንድነው? ከአላህ ረህመት የራቀ የሚል ትርጉም ያለው መጥፎ ነገር የሚሰራ ነው። ስለዚህ አንድ የሰው ልጅ ኃጢአተኛ ከሆነ ሸይጣን ይባላል። እንዲሁም ደግሞ ጂኖች ኃጢአት የሚሰሩ ከሆነ በአላህ የሚክዱ ከሆነ ምን ይባላሉ? ሸይጣን ይባላሉ። አማኞቹ ደግሞ ጂን ይባላሉ። አማኞቹ ጂን ናቸው፣ ፍጡር ናቸው፣ ሰው ናቸው። በቃ የሰው ልጅ እንደባል ነው ሰው ነኝ አይደል? እነሱ ነው ሰው ናቸው፣ ጂን ናቸው። አላህ ፈጥሯቸዋል። አላህን ማመጽም መካድም ማመንም ይችላሉ። ይሄ ነው ያመኑት። ደግሞ ካሉ አላህ ለነሱ ኸይር ነገር ይሰጣቸዋል። ከሃዲዎቹ ደግሞ ይቀጣሉ ማለት ነው። እሺ ጀዛከላህ። ወያክ ሜቢ ይሄ ነገር ደግሞ በእስልምና ነው ያለው። በክርስትና ጂኖች እንዲህ ብለው ያምናሉ የሚል ነገር ከተነሳ ደግሞ አሳያችሁ። በክርስትናም ደግሞ እኮ አለ። ምሳሌ በክርስትና ባህር አልቅም የሚባል ጊኒ ተመክቶ ያደርገውን ከእንግዲህ ወዲህ ወደ ማደሪያ መመለስ አልቻለም አለው። አባታችንም ወስዶ ገዝሮ ወደ ፍጹም ክርስቲያነት ለወጠው ይላል። ስሙንም ክርስቶስ አርደው አለው ይላል። ሰይጣኑን ምን አደረጉት? ክርስቲያን አደረጉት። ተመክቶ እዚህ ጋር ሰይጣኑን ዛሩን ደቀ መዝሙሩን ትቶ ፈጥኖ ሸሸ፣ ሊያመልጥ ፈለጋለ። ከዛ ተያዘና ሰይጣኑ ምን ተደረገ? ተጠምቆ ተገርዞ ክርስቲያን ሆነ። ያው ክርስቲያን ሆነ፣ ስሙ ደግሞ ክርስቶስ ሐዋርያ ሆነ። ስለዚህ በክርስትናም እኮ አለ። በክርስትና ሸይጣኖች አመኑ ይባል ነገር አለ። በእኛ ግን ሸይጣን ከሃዲ ነው፣ ሊያምን አይችልም፣ ወይም ደግሞ ከሃዲያት ናቸው። እሺ ከማማት በፊት የሚቀድሙ አሉ። ቢንት ከደ ተመለሰው ልጅ ሙባረክ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስማኝ ኢምራን፣ ቅድም አስገብተህ የነበረ በትንሹ አካውንት በል። እኔ ደግሞ በጣም ነው የምወድህ፣ እከታተልሃለሁ እና እየተማርኩ ያለው ልጅ ነኝ። ኸይር ኢንሻአላህ። እና እንደናንተ ነገ ክርስቲያን ወገኖች ላስተምር እፈልጋለሁ፣ እስልምናንም መስበክ እፈልጋለሁ። ይሰማል አይደል? ይሰማል። በምን ላግዝህ ሀቢቢ? እኔ ፎሎ አድርገኝና በውስጥ የምጠያይቀው ጥያቄዎች አሉ። ኢንሻአላህ። ግን እኮ አንተ ፎሎ አላደረከኝም ሀቢቢ። ፎሎ አድርገኝና ጻፍልኝ ኢንሻአላህ። እዚህ ጋር አላደረኩም፣ አሁን እያደረኩ ነው ገና። ችግር የለውም ኢንሻአላህ። ትምህርት ደግሞ ከሆነ ትምህርት እንጀምራለን፣ ትማራለህ ኢንሻአላህ። አላህ ካለ በቅርቡ ሰርፕራይዝ አለ፣ ትምህርት እንጀምራለን። የዛት ትመዘገባለህ ኢንሻአላህ። አይ እሺ ሰፊ ፎዚ ወይም ደግሞ ቶፊክ ሰላም ብያ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝ ማለት
ይቻላል። እና ነቢያችን ሰለላሁ ዐለይሂ ወሰለም 3 ነገር ላይ አሚን እንዳሉ ሐዲስ ላይ ሰምቻለሁ ማለት እና አሚን ካሉበት ነገር ደግሞ አንዱ ስለሳቸው ስም ተነስቶ ሰላት ያላወረደ ላይ ነው ካለ ረህመት እንደሚቋረጥ ማለት እንደሰሙ እና ወገኖቻችን አሁን ማለት እዚህ ላይ የገቡ ካፊሮች አሁን በየደቂቃው መሐመድ እንጂ ምናምን ብለው ያወራሉ። በዛትና ሰላት ካለ ወጅብና ሰለዋት ማለት አለ በቻልነው አቅም የነብዩ ስም ሲነሳ ሰለዋት ማውረድ አለብን። ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወሰህቢሂ አጅመዒን የአላህ ሰላም በሳቸው ላይ ሁልጊዜ በቻልነው ሰላት ማውረድ አለብን። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ አክሲዮ ሰላት አለየ በእኔ ላይ ሰለዋት ማውረድ አብዙ ብለዋል። ስለዚህ በቻልነው ሁልጊዜ ሰለዋት ማውረድ ግዴታችን ነው። ይሄን ያለው ግን አንድ ሰው ሰለዋት ካላወረደ የሚባል ነገር የለም። ግዴታ ሁልጊዜ ነብዩ መሐመድ የለብንም፣ ግን ደግሞ በቻልከው አቅም ግዴታ ሰለዋት ማውረድ ተወዳጅ ነው ማለት ነው። በዚህ አንጻር ነው ያለው። ግን ወላሁ አዕለም። አሚን 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 ብለው አንደኛው ያው በባጠገባችን ተነስቶ እና እኔ ላይ ሰለዋት ያላወረደ ለምን ነገር ሲወስደው ማለት እሳቸው ላይ ሰለዋት ያላወረደ ማለት 3 ነገር ላይ አሚን ብሎ ካለ ረህመት እንደሚቋረጥ እና ባጠገባችን ተነስቶ ሰለዋት ያላወረደ ምናምን ለሚል ማለት ኦኬ ሐዲሱን ግዴታ ማወድ አለባችሁ ካልሆነ የሚል ፖይንት ያነሳው ባጠገባቸው ስሜ ተነስቶ ሰለዋት ያላወረደ ማለት እሺ ሐዲሱ ላውጣልህ መጀመሪያ ኢንሻአላህ ስለምን እንደሚያዝ አንመለከተው። ግን በመጀመሪያ ዑለማዎች አውጥተን አንብበል። ዑለማዎች ምን አሉ? الصلاة على النبي مستحب في كل وقت وليست واجبة። ሰላት ማወድ በጣም ሙስተሐብ ነው ወለይስ ዋጅብ ግን አይደለም። በቻለው አንድ ሰው ማወድ አለበት። ለምን? ሰለዋት ጥቅሙ ለራሱ ስለሆነ አጅር ስላለው በቻለው ሰለዋት ማወድ አለበት። እያንዳንዱ የነብዩ ስም ሲጠራ ሰለላሁ ዐለይሂ ወሰለም ማለት አለበት። ይሄ ነው ያለው። ግን ደግሞ ግዴታ ካላወረደ ቅጣት አለበት። ወደ ሐዲስ ደግሞ ስንመጣ ሐዲሱ ያለው አይ ቲንክ ሶሒህ ቡኻሪ ላይ ያለ ሐዲስ ነው። ምንድነው የሚለው? አንድ ነብዩ ሰለላሁ ዐለይሂ ወሰለም ረቂየል ሚንበር ነብዩ ሰለላሁ ዐለይሂ ወሰለም ወደ ሚንበር መጡ። فقال አሚን 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 ነብዩ አሚን 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 አለ 3 ጊዜ። قيل له يا رسول الله ما كنت تصنع هذا ነብዩ መሐመድ ሆይ ለምንድነው አሚን ያላችሁት ተባሉ። فقال قال لجبريل رغم انف عبد ادرك ابويه او احدهما لم يدخله الجنه قلت امين ስለዚህ ካወሩ ثم قال رغم انف عبد دخل عليه رمضان ثم لم يغفر له رمضان ገብቶ ካልተማረ ሰየው ያው رغم انف በቃ አፍንጫው ተብሎ ተገለጸ። ثم قال رغم انف امرئ ذكر عنده فلم يصلي عليك فقلت امين ረጊመ አንፉ የሆነ የቁጣ ነገር ወይም ደግሞ የሆነ ረጊመ አንፍ ሲባል በአረብ በቋንቋ ይላጣል እንዳም ሲባል የሆነ ቁጣ ወይም ደግሞ መጥፎ ነገር ለመግለጽ የሚመጣ ሐዲስ ነው። ብልክ እንዳም ያው تعبير عربي يعني الذل والخزي በቃ ይዋረድ ወይም ደግሞ ذل ያጋጥመው የሚል ትርጓሜ ነው ያለው። ይዋረድ የሚል ካለ በኋላ ረጊመ አንፉ ذكرت عنده فلم يصلي عليك ያንተ ስም ተጠርቶ ሰላት ካልተወረደብህ አለ። ትክክል ነው ሐዲሱ አለ። ግን በምን አንፃር ነው የሚታየው ከተባለ አንድ ሰው አውቀድም ላልኩ የነብዩ ሲጠራ ሰላት ማወድ አለበት። ግን ተደጋግሞ የሚጠራ ደግሞ ከሆነ ዋጅብ አይደለም ብለው አስቀምጠው ዑለማዎች። ለምን እያንዳንዱ ወሬ ከሆነ ያው ሊረዝም ስለሆነ ማለት ነው። ግን ወላሁ አለም በምን አንፃር እንደሚታይ ሄደህ ዑለማዎችን ጠይቅ። እሺ ፎዚ ሰላም ብያለሁ። ፈዚ ነው የሚለው ፎዚያ ፈይዚያ ፋይዛ ነው ፎዚያ። እሺ ኤኒዌይ አለሽ ፎዚያ ሶሪ ፋይዛ ነው የሚለው መሰለኝ አይደለ? ፋይዛ አውሪሽ የለችም። እሺ መሐመድ አለ አላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ አልሐምዱሊላህ ደስ ብሎኛል። ሁላችንም ለአላህ ተወዳችኋለሁኝ። እኔ አጠራረጀል ነገር ሐሳቤንና ያለሁት በጅቡቲ ነው። ከ5000 በላይ በወር ካርድ እየሞላሁ ማዳመጥ ይምራን አለ ተመረቀ። ጀዛከላህ ኸይር። ስለ ክርስትና አንድ ጥያቄ አለኝ። ጀዛከላህ አላህ ያክብርህ። በዱዓ ተሰቀጠል ሐቢቢ። አሚን ኢንሻአላህ።
ክርስቲያኖች በሚያደርጉት ኢባዳ በምንለው ብለን በምንጠራው ነገር ሰላት፣ በስግደት፣ በጾም ምናምን ምክንያት የሚሰሯቸው የኢባዳ አይነቶች ልክ አሁን ስዕል ሲሰግዱ እናያለን። ኢትዮጵያ እያለሁ ማያቸዋለሁ። ግን ከዛ በተለየ ግዴታ የሆነ ልክ የተደነገገ መስፈርትን ተከትለው የሚያደርጉት የኢባዳ አይነት አለ ወይ የሚለውን ነገር እንዴት ነው? ወይ በሆነ ፕሮግራም ባዳምጥ ወይም ማህበረሰቡ እንዲያገኝ ቢደረግ ደስ ይለኛል። ላ የለም ግልጽ ለማድረግ ምናልባት ከገባህ ለማድረግ በጾምም በሁሉም የኢባዳ ዘርፎች ውስጥ የተደነገገ በራሳቸው መጽሐፍ ቅዱስ ብለው በሚጠሩት የተደነገገ ነገር ካለና ወይም ሲፈልጉ ብቻ ነው ስግደትና ጾም የሚያደርጉት የሚለውን ነገር ላ የሚገርመው ነገር እኮ ይሄ ነው። ክርስትና ምንም ነገር የላቸውም። በቃ ለዛ ነው ጴንጤዎች ምን ይላሉ? ስራ ምንም የማያስፈልግ ካመንን በቂ ነው ይላሉ። በቃ ማመን ብቻ የሚጠበቅባቸው ስራ የለም። መስገድ መጸለይ ምናምን ኃጢአት መስራት የለም። በቃ አዲስ ኪዳን ላይ የለም። የፈለከው ዝሙት ብትሰራም የፈለከው ነገር ብታደርግ የሚከለክላቸው የለም። ግን በኦርቶዶክሱ ከሆነ በኦርቶዶክሶቹ ቄሶቹ ህግ አወጡ። ቄሶቹ ናቸው ህግ ያወጡት፣ ሰዎቹ አይደለም። ይሄ መጽሐፍ ቅዱስን ቄሶቹ ምሳሌ ቄሶቹ ምን አሉ? ሕማማት ጾሙ አሉ፣ 40 ቀን ጾሙ አሉ። እንዴት ነው የሚጾመው ሲባል ጾሙ እስከ 6 ሰዓት ድረስ፣ ግን ደግሞ እንቁላል አትብሉ አሉ። እንቁላል አትብሉ የሚል መጽሐፍ ቅዱስ ላይ የለም፣ ግን እነሱ እንደዛ ያደርጋሉ። ቀጥሎ ስገዱ ይላሉ። ሲሰግዱ አይታቸው እንደዚህ ፍጥፍጥ ይሰግዳሉ። እንደዚህ እጃቸው እንደዚህ ያደርጉ ይሰግዳሉ። ክራ ላይ ሶ እየተባለ ይሰገዳል። የለም እንደዛ ብሎ የሰገደ ጭራሽ ነው የለም። ግን ቄሶቹ ምን አሉ? ስገዷቸው ይሰግዳሉ። ስለዚህ በመጽሐፍ ቅዱስ ደረጃ የለም፣ ግን በኦርቶዶክሶች ቄሶች ደግሞ ቄሶቹ ህግ አወጡላቸው። ለዛ ነው ቁርአን ላይ አምላካችን ምን አለ? ኢተኸዙ አህባረሁም ወሩህባነሁም አርባበ ሚን ዱኒላህ፣ ቄሶቹንና መነኮሳቱን ከአላህ ውጪ አምላክ አድርገው ያዙ አላቸው። ነብዩ ምን አሉ? እነሱ እኮ ኢዛ አሐሉ ለሁም አምረን ኢተኸዙ ሐላል፣ ሊቃውንቶቹ አንድ ነገር ሐላል ነው ካሉ ሐላል ያደርጋሉ፣ ሐራም ነው ደግሞ ካሉ ሐራም ያደርጋሉ አሉ። አያችሁ አይደለ? ስለዚህ ቄሶቹን እየተከተሉ በዛው ጠመቀሩ ማለት ነው። አላህ ከነሱ ይጠብቀን። አላህ ደግሞ ለነሱ ሂዳያ ይስጣቸው። ስለዚህ በክርስትና ህግ የለም። ኢቭን ደግሞ ኃጢአትም የሚባል ነገር የለም። ስጋ ራሱ ምሳሌ ስጋ ኢቭን የሰው ስጋ እንኳን ይፈቀዳል፣ የሚከለክል ነገር የለም። ጳውሎስ ምን አለ? በገበያ የሚሸጠውን ስጋ ሁሉ ሳታመራምሩ ብሉ አለ። የትኛውም ነገር ቢሆን ብላ ነው ያለ፣ የተከለከለ ነገር የለም። ጀዛከላህ ኸይር። ብዙ የክርስቲያን ቅርብ እንትኖች አሉኝ፣ እነሱን ለማስተማር የተለየ አመሰግናለሁ። ሁላችሁም ጀዛከላህ ኸይራን፣ አላህ ይገዛችሁ። ወየ ኸይር ጀዛላህ ይቀበልህ። እሺ በዱዓ አትርሳ ያ ጀማ። ወላሂ አላውሻችሁም አይደክመኝም ብዬ ነበር፣ ግን እየደከመኝ መጣ። እንጂ እየደከመኝ ነውና ኢንሻአላህ አላህ ካለ ደግሞ የቀረውን ፕሮግራም ነገ እናድርገው። እሺ ጥያቄ ያላችሁ እህቶች ካላችሁ ኢንሻአላህ ነገ ደግሞ ነው። አሁን ገስት ያሉት አስተናግዳቸው። እሺ ገስት ላይ ያላችሁ አብዱራህማን መርሐባ ሀቢቢ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤምሩ ደክሞሃል አውቃለሁኝ። እኔ ያው ከገባ ጀምሮ እስከምትወጣ ድረስ አብሬ ነው የማድረውና ሀገር ውስጥ ስከታተል ነው የማመሸውና የኛ ጀማዓ እንግዲህ የምታውቀው ካለ እንደው በተቻለ መንገድ ብትረዱኝ። አባዶ ነው የሚባለው አዲስ አበባ ካራ አካባቢ ነው። ኸይር አዲስ አበባ ከሆነ አንድ የማውቀው መርከዝ አለ ኢንሻአላህ እንትን አድርገን ፎሎ አድርጌሃለሁ። እሺ እኔ ሁሉ ጊዜ ካንተ ጋር ነው የማድረው እስከዘጋ ድረስ በቃ አብሬ ነው። ወላሂ እኮ የት ነው ያለሁት? እንደ ብርም ቀነስ ያለ ነገር ካለ ወላሂ አቅም የለም። ገና በቅርብ ነው የወጣሁት። አታስብ ኢንሻአላህ ቃል እንትን እፈልግልሃለሁ፣ አሳውቅሃለሁ። እሺ በውስጥ ፎሎ አድርጌሃለሁ። ጀዛከላህ ኸይር። ወላሂ አረሳህም። ሁሉ ጊዜ ካንተ ጋር ነው የማመሸው። አሁን ሰዓትን አልያዝብህ። ጀዛከላህ እንዲያረሰኝ። ኸይር ኢንሻአላህ ጀዛከላህ፣ አላህ ያክብርልን። ኢንሻአላህ እንደዛ አባትም መመስገን ያለበት አባት ነው። ለልጁ አስቦ ለልጁ ተጠምቆ እንደዚህ ማሰቡ ለአንተም ክብር ነውና እንግዲህ ልጅ እንዳንተ ካባስ ስላለው አላህ ያመስግን። በጣም ጀግና አባት ነው። አላህ ይቀበልህ ኢንሻአላህ። ቁርአን አስختمዋለሁ ብሎ ጀምሬው ነበር። ሰፊና አስቀርቼዋለሁ በአላህ ፈቃድ። አንተ ስራህን አላህ ይወደድልህ፣ ኢኽላስ ያለው አላህ ያርግልህ ወንድሜ እና አትርሳኝ ኢንሻአላህ ሀቢቢ ኢንሻአላህ። እሺ ለወራለን ጀዛከላህ ኸይር። ሰላም አለይኩም።
አወረዱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ። እሺ አለ አለ ትላላችሁ። አለ የለም። እሺ ዚዙ አለ አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። እኔ ሁለት ጥያቄ ነው ያለኝ። አንደኛው ጥያቄ ጁምዓ ላይ ቁጥባ ላይ ፈትዋ በመጨረሻ ዱዓ ሲደረግ ፈትዋ እንዳይሆን ፈትዋ ከሆነ ኢንሻአላህ ታችንና አስተና አሚን ምንለው እሱ የፈትዋ ጥያቄ ነው። ኢንሻአላህ ኡስታዝ ጠይቅ። እሺ ፈትዋ እናስተናግዳለን። ኡስታዝ ጠይቅ። እሺ ሌላኛው ጥያቄ ደግሞ ፈትዋ የሚያቆሽ ከት ሶስት የምስራች አላችሁ ምናምን ብለን ነበር። አንዱን እና ሶስቱን ምንድን ነግረን ነበር? ኢንሻአላህ ዝም ብዬ ከላይ ልንገራችሁ ምን እንደሆነ አላስቀምጥላችሁም። አንደኛ ኦልሬዲ ታውቋል። አላህ ካለ የፊታችን እሁድ ገራሚ ፕሮግራም ላይቭ ላይ አለን። አንደኛው ሰበር ዜና እሱ ነው። ሁለተኛ ደግሞ በአላህ ፍቃድ ትልቅ ተቋም ተከፍቷል። ትምህርት ሰዎች የሚማሩበት በኦንላይንም በአካልም ቁርአን የሚቀራበት ኪታብ የሚቀራበት ንጽጽር የምትማሩበት ተቋም ትልቅ ተቋም ተከፍቷል። ተቋሙ ምንድነው የሚሆነው ነገር ኢንሻአላህ እሱን ፕሮግራም ይዘን እናሳውቃችኋለን። ከምታስቡበት የተደራጀ ብዙ ኡስታዞችን ብዙ ወንድሞችን ያካተተ ተቋም ነው። ለሁላችሁም ሙሉ ለሚዲያ ያላሉ በሙሉ በምድርም ኢትዮጵያ ያላሉ ውጭ ሀገር ደግሞ ላሉ ሁሉም ያሰብነው ኢንሻአላህ እሱ ነው። ሶስተኛው ከበድ ያለ ሰበር ዜና ነው። እሱን አልናገርም አሁን። ዝም ብዬ ግን ልንገራችሁ። ዝም ብዬ እናንተ እንድገምቱ የሆነ ነገር ላሳይና የገመተ ይገምታል። እንድገምቱ እንደዚህ ላግላችሁ እንድገምቱ። በቃ ዝም ብዬ እንደዚህ ላሳያችሁና ገምቱ እናንተ። ያ የገመተ ይገምታል ኢንሻአላህ። በቅርቡ ጠብቁ። በዛ ከተባለ 3 ወር ከዛ በኋላ ታገኛላችሁ እያስባለሁ ኢንሻአላህ። ገራሚ ነው የሚሆነው። በቃ ጽፋችሁታል ኢንሻአላህ። እሱን ደግሞ በፕሮግራም ይፋ እናደርገዋለን ስለምን እንደሚሆን እና መቼ እንደማወጣ አሳውቃችኋለሁ። አላህ እንዲያግዘኝ ዱአ አድርጉልኝ። ታሪክ ነው የምናስቀምጠው ብያለሁ ኢንሻአላህ። በዚህ መንገድም ደግሞ እንቀጥላለን ነው አይደለም? አብዛኛው ሰው ወጣ ሚስጥሩ 3 ሚስጥር ወጣል። ዚዙ የሥራ ሚስጥር ይበል። በቃ 3 ሚስጥር ወጣ። ምን ነገር ያለበት ነገር ነው ኢንሻአላህ። በቃ መጽሐፍ ነው ኢንሻአላህ ጀማ። እሱ ደግሞ አሁን እዚህ ጋር ሰው የላችሁም፣ 2000 ናችሁ። ለሰው እንዳትናገሩ እሺ። ለእናንተ ብቻ የሚናገረው እስካሁን ቆይታችኋልና ለእናንተ የሚናገረው አላህ ካለ በቅርቡ የሚወጣ እኔ የጻፍኩት መጽሐፍ ይኖራል። ሲለቀቅ አሳውቃችኋለሁ። ፕሮግራም እንሰራለን። መጽሐፉ ስለምን እንደሚያወራ ምናምን አሳውቃችኋለሁ። በ2 ወር ለማድረግ ሞክራለሁ። 2 ወር ካልደረሰ 3 ወር ይፈጃል። ማሳተሙ ስለሚቀር ማለት ነው ኢንሻአላህ። በዱአ አድርጉልን አላህ ለህዝቡ ጠቃሚ እንዲሆን እንዲያደርገው ማለት ነው። በቃ እንዳትናገሩ። ሪከርድ እንዳለቁሽ አደራ። በቃ ሪከርድ የሚለቀቀው በኋላ ነው። በኋላ በደንብ ማስተነው። በቃ ዚክራ እንዳትናገሪ። ኮሜንት አደራ ብያቸዋለሁ። ከእናንተ ከወጣ በቃ ይሄ ሚስጥር ነው። ይሄ ለእናንተ ለወዳጆች የነገርኳቸው ሚስጥር ነው። እና ገራሚ ነው የሚሆነው። አላህ ካለ 300 ፔጅ ነው የሚሆነው። ሞር ዲቴል ደግሞ ቀስ በቀስ እነግራቸዋለሁ። ተሰምቶ የማይታወቅ ርዕስ በጣም ክርስቲያኖችን ሊያናግር የሚችል ኢቨን ሙስሊሞችንም ሊጠቅም የሚችልና ንጽጽር ላይ አዲስ አሻራ የሚያስቀምጥ መጽሐፍ ነው የሚሆነው ኢንሻአላህ። በቃ እናወራለን፣ ሌላ ጊዜ እናወራለን። ዚዙ ተመለሰልህ? ተመልሶልኛል። ኸይር ሐቢቢ በዱዓ ትርሳል። እሺ አንተ ማትርሳ እንደው አድርግልን ኢንሻአላህ። ታጃ ያለብን በደንብ ዱዓ አድርግልን ኢንሻአላህ። ግድና አነሳሰም ዱዓ። እሺ ሶፊ አለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ የምር ስላገኘው በጣም ደስ ብሎኛል። የምራን አላህ ያግዛቸው። እኛም በዱዓ ከእናንተ ጋር ነን። እንወዳቸዋለን፣ እናከብራቸዋለን። አላህ ያግዛቸው። በየእርምጃችሁ በምታረጉት ነገር ሁሉ አላህ ከእናንተ ጋር ይሁን። መጨረሻችሁን አሳምርላችሁ። ሰላም አለይኩም። ጥያቄ ግን ነበረኝ ትንሽ ረዘም ስለሚል
ደክሞሃል በሚል ነው። ተናደሩ በቃ ይሻላል። ነገ ጀዛኪላህ አላህ ይሁን። በዱዓ አትርሱልኝ። ሁላችሁም አላህ ይወደዳችሁ፣ ለእርሱ ብላችሁ የወደዳችሁ አምላክ ይወደዳችሁ። በዱዓም ደግሞ አትርሱን። አላህ እንዳግዘን ዱዓ አድርጉልን። ጀዛኩሙላህ። ዘህሩ አለሽ? ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እህቴ? አለ አልሐምዱሊላህ ሰላም ነው። አለናለት አልሐምዱሊላህ። አላህ ኸይር ጀዛችሁን ይክፈላችሁ ኢንሻአላህ። ለሰማችሁም በዚህ እስካ እየቀዳው ነበረ ቁጭ በዚህ እያረምኩ ነበር ልጆችንና እንትን ያለፋችሁ ካላችሁ የነቢያት መንገድ ላይ እንደዚሁም ደግሞ ቴሌግራም መቀላቀል የምትፈልጉ ባዮ ላይ ያለላችሁ የኢምራን ቴሌግራም 18000 ያለው ኢምራን ብላችሁ ሰርች ብታደርጉ ይመጣላችኋል። በዚህ ስም ከስር ፖስቱላችሁ ያላችሁ የኢምራን እንትን ያላችሁ ፖስቱለትና ከስር ፖስቱላቸውና ጆይን ይበሉ እና አሰራጩት። ግሩፕ ካላችሁ ቻናል ካላችሁ አሰራጩለት እና ከዛ ጆይን ይበሉ። ቢያንስ እንኳን 50000 60000 ሊገባ ይገባል የኢምራን ቻናል እና ውይይቱን ኢንሻአላህ አሁን ይለቀቀላችኋል። የነቢያት መንገድ ላይ 3 ሰዓት ከምናምን ነው። ገብታችሁ አዳምጡ። እሺ ባረከላሁ ፊኩም። በተረፈ ለኢምራንም ዱዓ አድርጉለት፣ ለወንድሞች በአጠቃላይ ዱዓ አድርጉላቸው። አላህ መልካም ስራህን ይውደድልህ ኢምራን። ጀዛከላሁ ኸይራ ወባረከላሁ ፊክ። ወያኪ ጀዛከላሁ ኸይር ጀዛ። አላህ ይቀበልሽ፣ አላህ ይግዝሽ። አንቺንም ከኛ በላይ ትልቁን ስራ እየሰራሽ ያለሽው ሪከርድ እያደረግሽልኝ ያለሽው አንቺ ነሽና አላህ ይቀበልሽ። በዱዓ ተሳታ ኢንሻአላህ ጀማ አላህ ያግዛት። ዱዓ አድርጉላት ሁላችሁም ለእህታችን ዘህሩ ኸይር። አይላ ዛኪር ካላችሁ ኢንሻአላህ አውሩ፣ ግን እስካሁን አይነሩ አላችሁ የለም። አለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ቀጥል። እንትን ሱራ 4:24 ብታስረዳኝ አሪፍ ነበር። ካፊሮች ሲዋሹበት አይቼ ነበር። ሱራ ምን የሚለውን አንቀጽ? ሱራ ኒሳ 24 4:24 ስለ ሙትዓ የሚያወራው ነው። እሱ ከሆነ ጠይቀኝ። አልከፈተው ተጠራርገህ መልሰለት እንደዚህ። አይ ሰላሙታ በዚህ ሰላም መህር ነው ዋና እንትኑ ሰላሙታ አንዳንድ ሙፈሲራኖች ቢያወሩም አይ ካፊሮስ ሲዋሹበት አይቼ ነው። ኸይር ላንብብልህ። እንደዚህ ይላል ወለመሕሰናቱ ሚነ ኒሳ ከሴቶች ጥብቆች የሆኑ ኢላ ማ መለከት አይማኑኩም ኪታበላሂ ዐለይኩም አለ ወኡሒለ ለኩም ማ ወረአ ዛሊኩም ከዚህ ያለው ነገር ተፈቀደላችኋል። አንተ ብተጉ ቢአምዋሊኩም በገንዘቦቻችሁ ልትፈልጉ ተፈቀደላችሁ። ሙሕሲኒነ ገይረ ሙሳፊሒን መስተምታቱ ሚንሁነ ፈአቱሁነ ኡጁረሁነ ደሞዛቸውም ደግሞ ሐቃቸውን ስጣችሁ እያለ ይናገራል። ኦኬ ኡጁር እያለ ያስቀምጠዋል። ታዲያ ይህ አንቀጽ ስለምንድን ነው የሚያወራው ካልን ስለ መህር ነው የሚያወራው። ማለትም አንድ ሰው በገንዘቡ ነው የሚያገባ አይደል? ማለትም ሲያገባ ገንዘብ ይጠየቃል፣ መህር ይጠየቃል። በእኛ ቋንቋ ነው ጥሎሽ ይባላል። በኢትዮጵያ ባህል ጥሎሽ ይባላል። አንድ ሰው ከማግባቱ በፊት ለሚስቱ የሚሰጠው ሐቅ ነው፣ የእሱ ሐቅ ነው። ስለዚህ አንድ ሰው ሲያገባ ማድረግ አለበት፣ ለሚስቱ የገባውን ሐቅ መህሯን መስጠት አለበት። መህሯ ምሳሌ ገንዘብ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ወይም ደግሞ ኢቭን ቃል እንኳን ሊሆን ቁርአን ሊያቃት ነው፣ ቁርአን መቃት አለበት። እንደዚህ አይነቶችም አሉ የማይችል ከሆነ ማለት ነው። ስለዚህ የሚያወራው አንቀጹ ስለ መህርን የሚያወራው ወገኖቻችን፣ አንድ ሰው ብር ከፍሎ መተኛት ይችላል ያሉ ይዋሻሉ። ይሄ ማጭበርበር ነው። እሺ ስለ ዝሙት አያወራም። የሚያወራው ስለ መህር ነው። ሲጀምር ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነላህ ሐረመ ዐለይኩም ሙትዓ ብሎ አስቀምጠዋል። ይሄ ጊዜያዊ ጋብቻ ወይም ደግሞ ገንዘብ ከፍሎ የሚባል ነገር ካለ ሐራም ነው፣ እንደዚህ አይነት ነገር ራቁ ብሎ ከልክሏል። በጣም በእስልምና የተከለከለ ነገር ነው፣ የተጠላም ነገር ነው፣ አይፈቀድም። በገንዘብ ከፍሎ አንድ ሰው ይሄ ኢትዮጵያ ላይ የሚደረጉ ብልግና ማለት አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አላ ኢነሃ ሐራሙን ዐለይኩም ሚን የውሚኩም ሃዛ ኢላ የውሚል ቂያማ እስከ የውሚል ቂያማ ድረስ እንደዚህ አይነት ነገር ሐራም ነው ብሎ ዘግተውታል። እሺ ሐራም ነው፣ አይቻልም። እሺ አመሰግናለሁ። እሺ ጀዛኩሙላህ ላኮ መንዛ ወንድማችን ጀዛከላህ። ቤታችን እንትን አልከውና አላህ ይቀበል። እሺ ጀዛኩሙላህ። ሁላችሁም ብንተኛ ምን ይመስላችኋል? ሰዓቱ በጣም ሄደ። ላይቭ ከከፈትን ኦልሞስት 3 ሰዓት ከ36 ደቂቃ ነበረ። ወሊላሂ አልሐምድ እስካሁን 73 ሰዎች አዳምጠዋል። 73 ሰዎችን አልሐምዱሊላህ። ቀላል ነገር አይደለም። ብዙ ሰዎች ተምሯል ብዬ አስባለሁ። ደስ የሚል ቀን ነበር። እስካሁን በሰማችሁት ነገር